ዋይፋይ በድብቅ የምትጠቀሙ ከሆነ ወይም በተለያዩ ምክንያቶች ከላይ የሚታየውን ዋይፋይ ምልክት ማጥፋት የምትፈልጉ ከሆነ እንዴት ማድረግ እንደምትችሉ ላሳያችሁ የሰራሁትን ቪዲዮ በጣም ብዙዎቻችሁ አይታችሁታል። ነገር ግን ብዙዎቻችሁ ደግሞ አልሰራላችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ እንዴት ፍቃድ መስጠት እንደምትችሉ፣ እንዴት ማስተካከል እንደምትችሉና እንዴት ደግሞ ከላይ ያለውን የዋይፋይ ምልክት ማጥፋት እንደምትችሉ በደንብ በተብራራ ቪዲዮ አሳያችኋለሁ። ቪዲዮ ለእናንተ እንዲገባችሁ ተብሎ የተሰራ ቪዲዮ ስለሆነ ረዘም ያለ ነው። ስለዚህ እስከ መጨረሻው ተከታተሉኝና እናንተ ማስተካከል ትችላላችሁ። ከዛ ደግሞ በዚህኛው ቪዲዮ ሞክራችሁ ከሰራላችሁ ኮሜንት ስር ሰርቶልኛል ብላችሁ ታሳውቁኛላችሁ ማለት ነው። ቻናሉን ፎሎ ታረጋላችሁ ማለት ነው። እሺ አሁን ቀጥታ ወደ ፕሮሰሱ እንሄዳለን። በመጀመሪያ ማውረድ ያለባችሁ አፕሊኬሽን ስላለ ወደ ፕሌይ ስቶር ላይ ትሄዱና በዚህ መልኩ ገዝቴክ ብላችሁ ሰርች ታረጋላችሁ። ከዛም ይሄኛው አፕሊኬሽን አንደኛ ላይ ይመጣላችኋል ማለት ነው። በደንብ ተመልከቱት። ይሄኛው ራሱ ነው መሆን ያለበት። ከዛም ይሄኛው ገዝቴክ የሚለውን ካወራራችሁ በኋላ ተከፍቱታላችሁ። የዛኔ እንደዚህ ሎድ አድርጎ ይከፍትላችኋል ማለት ነው። ልክ ከፈተላችሁ በኋላ እንደዚህ ነው ይመጣላችሁ። ከዛ በኋላም ከላይ እዚህ ጋር ሰርች ማድረጊያ ምልክት አለ ማለት ነው። ከላይ እሱን ትነካላችሁ። ከዛ በኋላ እንደዚህ ሲመጣላችሁ እዚህ ጋር ምን ታረጋላችሁ M24 ብላችሁ በዚህ መልኩ ትጽፋላችሁ ማለት ነው። በዚህ መልኩ M24 ብላችሁ ከጻፋችሁ በኋላ ከስር ኪቦርዳችሁ ላይ የሰርች ምልክት አለ እዚህ ጋር ማለት ነው። ምናልባት እንደዚህ ጽፋችሁ የማይመጣላችሁ ከሆነ ከስር ያለውን የኪቦርድ ላይ እቺን ምልክት መንካት አለባችሁ ማለት ነው። ለከሱ ስነኩ በዚህ መልኩ ሎድ ያደርግና ይሄኛው ፖስት ይመጣላችኋል ማለት ነው። በዚህ መልኩ እናንተ ምን ታረጋላችሁ? አንድ ጊዜ ይሄኛውን ፖስት ከፍቱታላችሁ። ሎድ ያደርግና በዚህ መልኩ ይከፍትላችኋል ማለት ነው። ከዛ ምን ታረጋላችሁ? ትንሽ ከፍ ስታደርጉ እዚህ ጋር አፑን የምታገኙበት ሊንክ አለ። እዚህ ጋር ጌት ነው የሚል ሊንክ አለ ማለት ነው። ልክ ይሄኛውን ስትጫኑ አፑን ማግኘት ትችላላችሁ። ይሄኛውን አንዴ ልክ ስትጫኑ በዚህ መልኩ ወደ ፕሌይ ስቶር ላይ ይወስደኝና ራሱን አፕሊኬሽን ያመጣልኛል ማለት ነው። ትክክለኛው አፕሊኬሽን ይሄን ነው። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር ኦፕን የሚል አለ። ኦፕን የሚለውን ስትነኩ በዚህ መልኩ ሎድ ያደርግና ይከፍትላችኋል ማለት ነው። ከዛ በኋላ እንደዚህ ሲመጣላችሁ ከስር ስኪፕ የሚል አለ። እሱን አንድ ጊዜ ትጫናላችሁ ማለት ነው። የዛኔ ሎድ ያደርግና እንደዚህ ይመጣላችኋል። አሁን እዚህ ጋር በደንብ ተከታተሉኝ። አብዛኞቻችሁ ከዚህ ድረስ መታችኋል። ነገር ግን ከዚህ በኋላ ላይ ነው የከበዳችሁ። ስለዚህ ምን ታረጋላችሁ? እዚህ ጋር ስታርት የሚል አለ። አንድ ጊዜ ስታርት የሚለውን ትጫናላችሁ ማለት ነው። ልክ ስትጫኑ አብዛኞቻችሁ ጋር እንደዚህ የመጣ ነው ያስቸገራችሁ የነበረው። እዚህ ጋር ምንድነው የምታደርጉት? ሁለት ጊዜ ማብራት ያለባችሁ ቦታዎች አሉ። የመጀመሪያውን እችኛውን አንድ ጊዜ ትጫናላችሁ ማለት ነው። ልክ ስትጫኑ ወደ ሴቲንግ እንድታበሩ ይወስዳችኋል። እናንተም እዚህ ጋር አለው ፐርሚሽን የምትለውን ሴቲንግ ጠፍቶ ነው ያለው ኦን ታደርጉታላችሁ። በዚህ መልኩ ታበሩታላችሁ ማለት ነው። አሁን በርቷል። የመጀመሪያውን ሴቲንግ አብርተናል። አንድ ጊዜ ወደ ኋላ እንመለሳለን። እንደምታዩት የመጀመሪያው ራይት ሆኗል ማለት ነው። ቀጥሎ ደግሞ አሁንም እዚህ ጋር የጠፋ ምልክት አለ። አንድ ጊዜ እሱንም ትጫናላችሁ። አሁንም ወደ ሴቲንግ ይወስዳችኋል። ከዛ በኋላ ኦኬ የሚል ሴቲንግ አለ። እሱን አንድ ጊዜ ኦኬ ትላላችሁ። አሁንም ወደ ሴቲንግ ይወስዳችኋል ማለት ነው። ከዛ ምንድነው የምታደርጉ? ስልካችሁ ሳምሰንግ ከሆነ እዚህ ጋር ከስር ኢንስታልድ አፕስ የሚል አለ። ሳምሰንግ ካልሆነ ደግሞ አፑን ራሱን ያመጣላችኋል። ሳምሰንግ ከሆነ ደግሞ እዚህ ጋር ኢንስታልድ አፕስ የሚል አለ። እሱን ትነኩና እዚህ ጋር አፑ ይመጣላችኋል። እዚህ ጋር እንደምታዩት ማለት ነው። ኦፍ ሆኖ ያለው እሱን አንድ ጊዜ ትነኩና ከላይ ኦፍ ሆኖ የነበረው ምን ታደርጋላችሁ? አንድ ጊዜ ትጫኑና ከስር አሎ የሚል አለ። አሎ ትሉታላችሁ ማለት ነው። የዛኔ በዚህ መልኩ አበራለኝ ማለት ነው። የመጀመሪያውን ሁለት ፈቃዶች ሰጥተናል። ሁለት ጊዜ ወደ ኋላ እንመለሳለን። አሁን ወደ ኋላ እንመለሳለን። የዛኔ እንደምትመለከቱት ቅድም ስታርት የሚለው አስቸገሯችሁ ነበር አይደል? በዚህ መልኩ ግን ስታስተካክሉ ስቶፕ የሚል ይመጣል። ማለት በርቷል፣ ስታርት ሆኗል ማለት ነው። ከዛ በኋላ ምንድነው የምታደርጉት? ከዚህ እዚህ ጋር ስታተስ ባር የሚል ምልክት አለ። እዚህ ጋር በደንብ ተመልከቱ። ስታተስ ባር የሚል አለ። አንድ ጊዜ እዛ ውስጥ ትገባላችሁ ማለት ነው። ልክ ስገቡ እንደዚህ የሚል ይመጣላችኋል። እናንተ ምን ታደርጋላችሁ? እዚህ ጋር ከስተም የሚለውን ትነካላችሁ። እዚህ ጋር እንደምታዩት ከስተም የሚል አለ። እሱን ትነኩታላችሁ። የዛኔ ከላይ ከስተም የሚለው ላይ መሆኑን ቼክ ታደርጋላችሁ። እዚህ ላይ መሆን የለበትም። መሆን ያለበት እዚህ ላይ ከስተም የሚለው ላይ መሆን ያለበት ማለት ነው። ከዛ በኋላ ልክ ዝቅ ስትሉ እዚህ ጋር ኢኔብል ከስተም ስታተስ ባር የሚለው እዚህ ጋር የምታዩት ምልክት ጠፍቶ ነው ያለው። እንደምትመለከቱት ጠፍቶ የነበረውን አንድ ጊዜ ታበራላችሁ። ቆይ ወደ ኋላ ተመልሼ ላሳያችሁ። እቿትና ምልክቷ ጠፍቶ ነው ያለችው። አንድ ጊዜ እሷን ትጫናላችሁ። የዛኔ ወደ ሴቲንግ ይወስዳችኋል። ከዛም በኋላ አፕሊኬሽኑ ከስር እዚህ ጋር እንደምትመለከቱት በቀስት የማሳያችሁ ቦታ ላይ አፑ ራሱ መሆኑን ቼክ ታደርጉና ጠፍቶ የነበረውን አንድ ጊዜ ታበራላችሁ ማለት ነው። አሁንም አሎ የሚል ይመጣላችኋል። አሎ ትሉታላችሁ። እንደምታዩት አፕሊኬሽኑ ጠፍቶ ነበር፣ አሁን ግን በርቶለታል ማለት ነው። በዚህ መልኩ ሶስቱም ፍቃዶች በሚገባ ተሰጡታላችሁ። ከዛም አንድ ጊዜ ወደ ኋላ ትመለሳላችሁ ማለት ነው። የዛኔ እንደምታዩት እንደዚህ ምልክት ሲያመጣላችሁ ይሄ አያስፈልግም፣ ዝም ብላችሁ እችኛዋን ካንስል ትሉታላችሁ። ይሄ አያስፈልግም። እንደምታዩት እዚህ ጋር ጠፍቶ የነበረው በራልኝ። ኢኔብል ከስተም ስታተስ ባር የሚለው በራልኝ። ከላይም እንደምትመለከቱት የድሮ ስልኬ የነበረው ኖቲፊኬሽን ጠፍቷል ማለት ነው። ነገር ግን አሁን ደግሞ የዋይፋይ ምልክቷን ማጥፋት አለብን። ያለም ለማድረግ ትንሽ ከፍ ታደርጉና እዚህ ጋር ሲስተም አይከንስ የሚላል እንደምትመለከቱት ሲስተም አይከንስ የሚላል እዛ ውስጥ ትገባላችሁ ማለት ነው። ልክ ከገባችሁ በኋላ እንደዚህ ከላይ ያሉትን አይከኖች እንዳለ ያመጣላችኋል። እናንተ ወደ ላይ እንደዚህ ታደርጉና መጨረሻ አካባቢ ላይ እንደምታዩት እዚህ ጋር ዋይፋይ የሚለው በርቶ ነው ያለው። ከጎኑ የራይት ምልክት አለ። ስለዚህ እናንተ ዋይፋይ የሚለውን ከጎኑ ራይት ምልክት ያለውን አንድ ጊዜ ታጠፋላችሁ። እንደምታዩት ራይት ምልክት ነበር፣ አሁን ግን አጥፍተናል ማለት ነው። እንደምታዩት ዋይፋይ
ምልክቷ ጠፍታለች። ከዛም ኦኬ የሚል መጥቶልኛል። አንድ ጊዜ ኦኬ ለዋለው የዛኔ ጨረሳችሁ ማለት ነው። ከላይ እናንተ ዋይፋይ ብትጠቀሙን እንኳን እዚህ ጋር የዋይፋይ ምልክት በፍጹም አይመጣም። የዋይፋይ ምልክቷ ተደብቃለች ማለት ነው። እንደዚህ አድርጋችሁ ሁላችሁም በዚህ መልኩ ማስተካከል ትችላላችሁ። ከዛ ባለፈ እናንተ ደግሞ ልክ እንደዚህ ዝቅ ስታደርጉ ደግሞ እዚች ጋር ያለችውን የዋይፋይ ምልክት ማጥፋት የምትፈልጉ ከሆነ ደግሞ አሁን የሚያጠፋላችሁ ከላይ እችኛውን ምልክት ነው። እችኛውን ደግሞ እንዲያጠፋላችሁ የምትፈልጉ ከሆነ ሌላ ቪዲዮ ሰራላችኋለሁ። ኮመንት ስር ለሱኛውም ስራልኝ በሉ። ነገር ግን መጀመሪያ ይሄኛው ሞክሩና እንደሰራላችሁ ኮመንት ስር አሳውቁኝ ማለት ነው። ላልገባቸው ሰዎችም ይሄን ቪዲዮ ላኩላችሁ። በቀጣይ ደግሞ ሌላ ቪዲዮ ሰራላችኋለሁ። ቻናሉን ፎሎ ማድረግ እንዳትረሱ፣ ኮመንት ስር ማሳወቅ እንዳትረሱ። ይመቻችሁ። አመሰግናለሁ። ቻው ቻው።